እርግዝና ለመከላከል ብለሽ የተጠቀምሽው ፖስት ፒል ከማህፀን ውጭ ለሚፈጠር እርግዝና ሊያጋለጥሽ እንደሚችል ታውቂያለሽ። እንግዲህ ከማህፀን ውጭ አንድ እርግዝና ተፈጠረ የምንለው መቼ ነው? በትክክለኛው የማህፀን ቦታ ላይ ሳይፈጠር ሲቀር ማለት ነው። ስለዚህ እርግዝና ከተፈጠረ ከ3 እስከ 5 ቀናት ውስጥ ትክክለኛው የማህፀን ክፍል ላይ ግድግዳ ላይ ሄዶ ይቀበራል። ከዛም እያደገ ይሄዳል ማለት ነው። ከዚህ ቦታ ውጭ የተፈጠረ እርግዝና በሙሉ ከማህፀን ውጭ እንደተፈጠረ ነው የሚቆጠረው ማለት ነው። እነዚህ ኮመን ቦታዎች አሉ። አንደኛው ወደ 95% የሚደርሰው ፋሎፒያን ቱብ የሚባለው ቦታ ነው፣ ወይም ደግሞ የማህፀን ቱቦ ተብሎ የሚጠራው ቦታ ላይ የሚፈጠረው ወደ 95% የሚደርሰው። ወደ 5% ደግሞ የሚደርሰው የሚፈጠረው ወደ ኦቫሪ ላይ ነው ማለት ነው፣ ወይም ደግሞ የእንቁላል ማምጫ ከረጢቱ ጋር ይፈጠራል ማለት ነው። ከዚህ ውጭ ደግሞ ያለው በማህፀን ጫፍ ሊፈጠር ይችላል፣ ወይም ደግሞ ከዚህ በፊት በቀዶ ሕክምና ወልደሽን ከሆነ በቀዶ ሕክምና የተሰራበት ቦታ ላይ ሊፈጠር ይችላል። ከዚህ ውጭ ደግሞ በየትኛውም የሆድ ክፍል ውስጥ ሊፈጠር ይችላል ማለት ነው። ስለዚህ ከማህፀን ውጭ ለሚፈጠር እርግዝና የሚያጋልጡ የተለያዩ ነገሮች አሉ። አንደኛው ከዚህ በፊት ተመሳሳይ ነገር ገጥሞሽ ከሆነ ወይም ደግሞ ከማህፀን ውጭ ያለ እርግዝና ገጥሞሽ ከሆነ በድጋሚ ሊያጋጥምሽ ይችላል ማለት ነው። ሌላው ደግሞ በአይቪኤፍ ወይም በአርቲፊሻል መንገድ እርግዝና ተፈጥሮ ከሆነ ይሄኛውም አንዱ አጋላጭ መንገድ ነው። ሌላው ደግሞ በሲጋራ ማጨስ፣ ትንባሆ ማጨሶች፣ እነዚህ የመሳሰሉ ነገሮች ካሉ ይህም ያጋልጣል ማለት ነው። ሌላው ደግሞ ምንድነው የሚያጋልጠው? ማህፀን አካባቢ ያሉ ኢንፌክሽኖች ወይም ደግሞ ትራውማ የሚደርሱ ጉዳቶች በትራውማ የተነሳም ሊሆን ይችላል፣ በሰርጀሪ የተነሳም ሊሆን ይችላል። የሚደርሱ እዛ አካባቢ የሚደርሱ ጉዳቶች ሊያጋልጡን ይችላሉ ማለት ነው። ምልክቶቹን ስናይ አንደኛው ምልክት እንግዲህ የወር አበባውን ማየት ታቆሚያለሽ ማለት ነው። ሁለተኛው ምልክት ደግሞ ከፍተኛ የሆነ ደም መፍሰስ ሊኖር ይችላል። ከእምብርት በታች የሚሰማ ግጠትና ህመም ሊሆን ይችላል። ወገብ አካባቢ ወገብ ላይ የሚሰማ ህመም ሊሆን ይችላል። ራስ ማዞር፣ ላይት ሄድነስ የምንለው ራስን የመሳት ነገር፣ ጭንቅላት ቀለል የማለት አይነት ነገር፣ ጆሮ ላይ የሚጮህ አይነት ነገር፣ ራስን ስቶ የመውደቅ አይነት ነገሮች ካሉ በፍጥነት ወደ ሕክምና ተቋም መሄድ ይኖርብሻል።